እስቲ በቀልች ጋር ልደውልና እንደው የዚህ ሰውየው ጉድ ልስማ። እንደው ይሄ ዜሮ ደግሞ እንዴት ነው የሚጻፈው? 09 17 47 45 40 ይሄ የበቀለች ስልክ ነው። አሎ ሰላም ነው በቀለች፣ እንዴት ነሽ? አማን ነው? ጠፋሽ በቀለች፣ እንዴት ነሽ? እኔ ደህና ነኝ። ጠፋሽ ዛሬ ቡና እንደው አፍልቼ ስጠራሽም ብቅም አላልሽም። በሰላም ነው? ጤና ሆነሽ ነው? እሰይ ይሁን። እኔ እንዲያው ጠዋት በቀሉ ለምንድን ነው ቡና መታ ያልጠጣችው? ምን ተፈጠረ ደግሞ ብዬ እኮ ሀሳብ ሀሳብ ይዞኝ ነበረ። እንደው በቃልዬ ዛሬ እንደው አንድ ነገር እንደው የገረመኝ ነገር ይሄ ምንድን ነው? ይሄ እንትን ታውቂያለሽ? ይሄ ምንድን ነው የሚባለው? ይሄ አሁን ይሄ ፎሽን የሚባለው አሁን የመጣው እንትን ይሄ ምንድን ነው? ፌስቡክ ታውቂያለሽ? አዎ ፌስቡክ። ይሄ ልጄ ራሱ አለው፣ እሱ ነው ይሄን ስም ራሱ ያስተማረኝ። ደግሞ ቀጥሎ ደግሞ አንድ አለ፣ ምን መሰለሽ? እሱ ራሱ ስሙ ቀጥሎ ደግሞ አለ፣ ምንድን ነው? ኪትኮት ላይ ብዙ ሰው አለ። እንዲሁ በቀልዬ ብትጀምሪ ኑሮና ብዙ ብር ነው እንዲሁ የምታገኘው። በቀልዬ ለምንድን ነው ግን አንቺ ይሄ ክትኮት ማትሰሪው? ይሄ እኮ ምንም በቃ አያስፈልግም እኮ በቀልዬ፣ አንቺ ዝም ብለሽ እኔ እንዲሁ አንዳንዴ ልጄ ይደንሳል ዳንስ ምናምን እንደዚህ ውዝውዝ ምናምን ከቻልሽ በቃ እሱ ክትኮት እሱ ነው የሚፈልገው። ቀጥሎ ደግሞ አሊ አይደል አሁን እንዲሁ አንቺ አሁን ምሳሌ ማድረግ ከፈለግሽ እንዲሁ መግቢያ ዶክተር አብይ የኢትዮጵያ የፊንፊኔ መንግስት ማለት ነው። የፊንፊኔ እና የአዲስ አበባ መንግስት ባለፈው አሜሪካን ሄዱ አሉ። እሱ ራሱ የተናገረው ራሱ ዶክተር አብይ ሳይሆን ኪትኮቱ ራሱን የተናገረ ራሱ የቲክቶክ ካምፓኒ ራሱ አብይ አህመድ አሜሪካን ደርሷል። እዛ ኦሮሚያ ላይ ደግሞ ፖሊሶችን፣ ፌዴራሎችን፣ ፋኖዎችን ሁሉም ወደ መሳሪያውን ሁሉ አስረክቦ ወደ ኦሮሚያ ልኮ ሂዱ እዛ ሀገር እዛ ያሉትንን ኦሮሞ በሙሉ ጭርስ ያርጋችሁ ብሎ ነገራቸው። አዎ እንደዛ ብሎ እነሱን ወደ ስራ እነሱን ልኮ ራሱ ደግሞ ወደ አሜሪካ ሾለቀ። ብልጥ እኮ ነው ሰውዬው። አንቺ ደግሞ ከዛ እዛ እንደደረሰ ደግሞ ማን ነው የተናገረ? ለፌስቡክ ኪትኮት ለፌስቡክ ተናገረ። ፌስቡክ ደግሞ እንትን አይደለ ወሬ አይቆጥብም። በቃ ሆዱ ንጹህ ነው ብታይ፣ በቃ ሶፍት ነው ሆዱ የፌስቡክ ማለት ነው። ምንም ነገር አይደብቅም እና ፊት ለፊት ነው የሚያጋልጥ። ከዛ ዶክተር አብይ አህመድ ደግሞ ከአሜሪካ ያለው ሰውዬው ጋር ብቅ አላለም። እውነት ብቅ አለና ይሄ ምንድነው ወጪት ታውቂያለሽ? ወጪት ቀለም ቀብቶት ምናምን ይሄ ምንድነው? ይሄ ምን አሁን ኳስ የሚጫወቱት እነ ጄንቲና የሚሉት አሁን ያሸነፉት አሉ አይደለ? አዎ እንደሱ አይነት ስሙ ማለት እንደሱ አይነት ሻለሙት። ግን ዶክተር የተሸለመው የና አርጀንቲና ሳይሆን እሱ የተሸለመው ወጪት ነው። ወጪታው እሱ ሸለሙት። እኔ ግን አንድ ነገር አሳስቦኛል።
ለምን ብቲ አሜሪካ እኮ ብልጥ ናት። ለምን ብልጥ ሆነች በይ። አሁን ሰውየውን አንድ ጊዜ ሰውየው ጥሩ አይደለም፣ እዛ ያሉት ኦሮሞዎች፣ አማራ፣ ትግሬ ሁሉ ወጥቶ ሲቋወሙ አልነበሩ? አዎ ሰውየው ከዛ ሰምቶ እውነትም የሰውየው ህዝብን እየጨረሰ ነው። ስለዚህ አንቺ በእንግሊዝኛ ነው የምነግርሽና ዲክታተር ነው አሉትና ሰውየውን በጣም ልኩ ውስጥ ገብተዋል። አሜሪካ ያለው ሰውየው ማለት ነው። እና እኔ ግን ይሄን ዶክተር አብይን የጠሩት ለዮኒ ነገር ነው የምለው። እኔ ይሄ የሰላምም አይደለም፣ ይሄ ፍቅርም አይመስለኝም። እኔ ሰውየውን አፍቅሮም አይመስለኝም። አዎ ይሄ አይመስለኝም። እንዲያው አባብሎት ኢትዮጵያ ሊገዙ መሰለኝ። አዎ ይሸጣል እኮ ሰውየው። እንዲያው መሸጡ አይቀርም። እንዲያው የኦሮሞ ህዝብ ጀግና ነውና እንዲያው አይለቅም፣ ኦሮሚያን አይለቅም እንጂ ኢትዮጵያ መሸጡ አይቀርም። አዎ እኔ እንዲያው ከኪትኮት ትንሽ ወሬ ወጣ ነበረ፣ ግን ለፌስቡክ አላቃበሉትም፣ ገና ነው። ምክንያቱም እስካሁን መረጃና ማስረጃ እየፈለጉበት ስለሆነ ማለት ነው። እና ሰውየው ኦሮሚያ ብቻቶ ኢትዮጵያ ሊሸጥ ነው የሚባል ወሬ አለ። አዎ እኔ ይመስለኛል። ዋጋውማ እኔ እንጃ ፈለቅዬ፣ እንዲው ከገዙና ለእኛም ትንሽ ድርሻችን ቢሰጡን ደስ ይለናል። አዎ አይ ኦሮሚያ እንኳን አይገዙ፣ ኦሮሚያም አይገዙ አይመስለኝም። ምክንያቱም የኦሮሞ ህዝብ እኮ አይለቅም ሀገሩ። አዎ ኢትዮጵያ ደግሞ ኢትዮጵያኖች ይለቃሉ። ለምን? ብር ነው የሚወዱት። አዎ ብር ይወዳሉ። እና እሱ መሸጡ አይቀርም እየተባለ እየተፈራ ነው። አዎ ይመለሳል አሉ። እሱ አሁንማ ያለው አሜሪካ ነው። ዶክተሩ የሚመለሰው የእንትና የበለጠች ሰርጋለ አሉ። እና ምስቱ የበለጠች ሚዜ ነች። እና እሱም ደግሞ የባሏ ሚዜ ስለሆነ ሰርጉን እንዲያመልጠው አይፈልግም። እና የሰርጉ ለታ ይመለሳል ወደ ኢትዮጵያ። አዎ የተሸለመውማ እንትን ነው፣ ወጪት ነው የተሸለመ። ወጪቱ እንደ ገጣሚ እሱ አቀባበል ምናምን እውሸቱን ሰውየው አሜሪካ ያለው ሰውየው እንትን ምንድን ነው እንትኖቹን አውጥቶ ነበረ ያጀበ። ምክንያቱም በርካሽ ዋጋ ኢትዮጵያውን ሊገዛ ስለሆነ ማለት ነው። አንከባከበውና ሰውየው ይህን እንክብካቤ ሳገኝ ጊዜ ደነገጠ እና እየተሸለመ ወጪት ራሱ እዛ ወርቁ ከስከስ አለ። አዎ ምስቱ ጎንበስ ብላ ስትጠርግ ነበር በቡሩሽ። አዎ እኔ እኮ ለፌስቡክ አልተናገረም ኪትኮትና ለእኔ ብቻ ነበር የተናገረው። ግን አንቺ አትናገሪ። ግን ለምን ሆኔ ነገር ማጣራት አለብን። አዎ ይመጣል ሰርጉ ጊዜማ ሰውየው ማምጣቱ አይቀርም። ያው ይሸጣል አሉ። ኢትዮጵያ መቼ እንደሚሸጥ አናቅም እንጂ ዋጋና ተስማምተዋሉ። አሁን ስምምነት ላይ ናቸው አሉ። አዎ ብዙ ብር አይመስለኝም። እና እኛ ሰርጉ ለታ ሄደን ካገኘነው እንጠይቀዋለን። ስንት እንደ ብር እንደሚደርስን ስንት ብር እንደሚሰጠን በዛውም እንጠይቀዋለን። ግድ የለሽ አንቺ ሰርጉ ለታ ተዘጋጂ ብቻ እሺ። ጎሽ ደህና ቆይልኝ። አዎ ይመጣል። እኔ ኮት እኮ ጓደኛዬ ነው ይነግረኛል። ምንም አይነት ወሬ ምንም አይደብቀኝም። አታስብ ይባል